ሰላም ሰላም የጤና ረፍት ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንግዲህ ለተወሰኑ ጊዜያት በዩቲዩብ የጤና መረጃዎችን ወደ እናንተ ከማድረስ የተወሰነ ቆይታ አድርገን ነበረ። እንግዲህ በዚህ መሃል እናንተም ሰብስክራይብ እያደረጋችሁ ቆይታችኋል፣ ለሱ እናመሰግናለን። አዳዲስ ፕሮግራሞች ተመልሰን መተናል። እንግዲህ ለዛሬው በጣም አጠር ያለች መረጃ ወደ እናንተ አደርሳለሁ። ይሄው ምንድነው እንግዲህ እንደምታውቁት የቀን ከቀን ውሏችንን ከከወንን በኋላ ወደ ቤታችን ስንገባ ጫማችንን በምን ሁኔታ ነው የምናስቀምጠው የሚለውና ከጤና ጋር ያለውን ግንኙነት ነው ወደ እናንተ አጠር ያለች መረጃ የማደርሰው። ይሄ መረጃ እንግዲህ በቢቢሲ ላይ በጤና አምድ ላይ የተጋራ ነው። ምናልባት ማየታችሁትም ሊሆን ይችላል። እንግዲህ ጫማን አውልቆ መግባት የጤና ጥቅም ያለው ይመስላችኋል ወይስ ከነጫማ እስከ መኝታ ቤታችን መግባት ብዙም ችግር የለውም ብላችሁ ነው የምታስቡት? እንግዲህ የእናንተ ልምድ ምንድን ነው የሚለውን እያሰባችሁ መረጃውን ወደ እናንተ አደርሳለሁ። እንግዲህ ወደ ቤት በሚገባበት ጊዜ ጫማን ማውለቅ ከቆሻሻ መከላከል ባለፈ በርካታ የጤና ጠንቆችን በከፍተኛ ሁኔታ እንደሚቀንስ የተለያዩ ሳይንሳዊ ጥናቶች ያመለክታሉ። ጫማን ደጃፍ ላይ ማውለቅ የሚያስገኛቸው ዋና ዋና ጥቅሞች እንግዲህ እንደሚከተለው ተቀምጠዋል ማለት ነው። የመጀመሪያው እንግዲህ ጎጂ ባክቴሪያዎችን እና የተለያዩ ፈንገሶችን በበር ላይ ጥለን እንገባለን። ብዙ የተደረጉ ጥናቶች እንደሚያሳዩት በአንድ የጫማ ሶል በተለይም የታችኛው የጫማ ሶል የጫማ ክፍል ላይ በአማካኝ እስከ 421,000 በላይ የሆኑ የተለያዩ ጀርሞችን እንደሚይዝና እነዚህም ጀርሞች እንግዲህ ለተለያዩ በሽታዎች የሚያጋልጡ አደገኛ ባክቴሪያዎችን እና ፈንገሶችን እንደዚሁም ፓራሳይቶችን የያዙ መሆናቸውን ጥናቶች ያሳያሉ። እንግዲህ ከነዚህ ውስጥ በጣም ኮመን የሚባሉት እንደነ ስታፊሎኮከስ ኦረስ፣ እንደነ ኢሸርሻ ኮላይ እና ክሎስትሪዲየም ዲፊሸሊ የሚባሉ ባክቴሪያዎች በተለይም ለላይኛው የመተንፈሻ አካል በሽታ እንደዚሁም እንደነ ክሎስትሪዲየም አይነት ለተለያየ የተቅማጥ በሽታ የሚያጋልጡ እንደነ ኢኮላይ የተባለው ደግሞ የሽንት ቧንቧ ኢንፌክሽንን ጨምሮ ለመድኃኒት የማይበገሩ አይነት ባክቴሪያዎችን ሊይዝ እንደሚችል ያሳያል ማለት ነው። ስለዚህ አንደኛው ጉዳት ይሄ ነው ማለት ነው። ሁለተኛው የተለያዩ ኬሚካሎችን በተለይም በአስፋልቶች ላይ የሚገኝ እንደዚህ የታር የሚባለው ወይም ደግሞ የተለያዩ ለአስፋልት ማጣበቂያ የምንጠቀማቸው ኬሚካሎች ሊድ የሚባል ሰብስታንስ ይይዛሉ። ይሄ ደግሞ በዋናነት ለካንሰር እና ሌሎች በሽታዎች ሊያጋልጥ የሚችል ነው። ስለዚህ እነዚህን ኤሌመንቶች ወደ ቤታችን ይዘን የምንገባ ይሆናል ማለት ነው። ስለዚህ ጫማን አውልቆ መግባት ይህንን ኤሌመንት በውጭ ትተን እንድንገባ ያደርገናል። ሶስተኛው እንግዲህ የተለያዩ የአለርጂክ በሽታዎችን ይከላከላል። እንግዲህ እንደምታውቁት የተለያዩ ሰዎች በተለያዩ አለርጂክ በሽታዎች ይጠቃሉ። በተለይም የፈንገስ ስፖር ወይም ደግሞ ሞልድ የምንለው እንደዚሁም ሌሎች የአበባ ስፖሮች ወደ ቤት በሚገቡ ሰዓት የማስነጠስና እንደዚሁ ለአስም በሽታ እና ሌሎች የአለርጂክ በሽታዎች ያጋልጣል። ስለዚህ ይህንንም በቀላሉ እንከላከላለን ማለት ነው። አራተኛው እና የመጨረሻው በዚህ ጥናት ላይ የተቀመጠው ህፃናትን ከተለያዩ ጀርሞች መከላከል እንችላለን። እንደምታውቁት ህፃናት በተለይ በቤት ውስጥ በባዶ እጃቸው በባዶ እግር እንደዚሁም ያገኙትን እቃ ወይም ደግሞ መሬትን ከነኩ በኋላ እጃቸውን ወደ አፋቸው ያደርጋሉ። በዚህ ምክንያት በቀጥታ ለጀርሞቹ ይጋለጣሉ ማለት ነው። ስለዚህ ጫማን በማውለቅ ብቻ በቀላሉ በርካታ በሽታ አምጪ ተህዋሲያንን መከላከል እንችላለን። ስለዚህ ጫማችሁን እያወለቃችሁ ወደ ቤታችሁ እንድትገቡ እንመክራለን። ለዛሬው አጠር ያለ መረጃችን ይህን ይመስል ነበር። በቀጣይ እንግዲህ በተለያዩ ፕሮግራሞች ወደ እናንተ እንደርሳለን። የዩቲዩብ ቻናላችንን ሰብስክራይብ በማድረግ እንድትጠብቁ እንጋብዛለን። መልካም ጊዜ። ባይ ባይ።